እንጠይቃለን። በዓለም ጤና ድርጅት ፕሮቶኮል መሰረት አንድ ሰው ጤናማ አእምሮ አለው የሚባለው የመጀመሪያው ችሎታውን ማገናዘብ የሚችል ከሆነ፣ ከሌሎች ሰዎች ጋር የሚኖረው መስተጋብር ጤናማ የሚሆን ከሆነ እና አስቸጋሪ የህይወት ውጣ ውረዶችን ለመቋቋም የሚሞክር ከሆነ፣ ለማህበረሰቡ ስራውን በተገቢው የሚያከናውን ከሆነ እና ለማህበረሰቡና ለራሱን ፋሚሊ እድገት አስተዋጽኦ የሚያደርግ ከሆነ፣ እነዚህን የሚያሟላ ከሆነ አንድ ሰው ጤናማ የሆነ አእምሮ አለው ይባላል። በአንጻሩ አንድ ሰው የአእምሮ ጤና እክል አጋጥሞታል የሚባለው ከፍ ያለ የስነ ልቦናም ወይም ደግሞ የጠባይ ለውጥ ሲያሳይና ሰብጀክቲቭ የሆነ መጨናነቅ፣ ኦብጀክቲቭሊ የሚለካ ዲስኤቢሊቲ፣ ነገሮችን ማድረግ ያለመቻል እና ሎስ ኦፍ ፍሪደም ወይም ደግሞ አውቶኖሚ፣ ራሱን በራሱ ማስተዳደር ሳይችል ሲቀር የጤና እክል አጋጥሞታል ይባላል። ይህ ማለት ግን አንድ ሰው ለምሳሌ የቅርብ ሰውን፣ ዘመዱን ወይም ደግሞ ወዳጁን በማጣቱ የሚያሳየው ለየት ያለ ሐዘን ወይም ደግሞ አንዳንድ ሰዎች ከማህበረሰቡ ባህል እና ታሪክ ለየት ያለ ባህሪ የሚያሳዩ ከሆነ ወይም ደግሞ ማህበረሰቡ የሚከተላቸውን አብዛኛውን ነገር የማይከተሉ ቢሆኑ ይሄ የአእምሮ እክል አይባልም። የአእምሮ ህመምን ከሌሎች የህክምና አይነቶች ለየት የሚያደርገው ሌሎች የህክምና አይነቶች በሽታዎች የሚመደቡት በምክንያታቸው ወይም ደግሞ በኮዝ ኢቲዮሎጂ ቤዝድ ሲሆን የአእምሮ ህመም ግን ብዙ ጊዜ ምክንያቱ ለማወቅ አስቸጋሪ ስለሆነ አመዳደቡ ሲንድረሚክ አፕሮች ነው የሚባለው። ይህም ማለት ታማሚው የሚያሳያቸው የተለየ ነገሮችን ስነስርዓቱን ሊስት በማድረግ የአእምሮ ህመም ይመደባል ማለት ነው። ይህን የአእምሮ ህመም መመደብ ወደ ስፔሲፊክ የሆነ ክላሲፊኬሽን መመደብ የሚያስፈልገው ያው አንደኛ በሽታውን በደንብ ለማወቅ እና የበሽታውን ምክንያት ምን እንደሆነ ለማወቅ እንዲሁም ወደፊት የመዳን እድሉን ጨምሮ የሚያስፈልጉ ህክምናዎችን ለመወሰን ስለሚጠቅም ነው። የአእምሮ ህመም አመዳደብ ሁለት አይነት ነው። የመጀመሪያው አይሲዲ ክላሲፊኬሽን ይባላል። ልክ እንደ ማንኛውም ህመም ነው ይሄ። አይሲዲ ማለት ኢንተርናሽናል ክላሲፊኬሽን ኦፍ ዲዚዝ የሚባለው ነው። በደብሊውኤችኦ እና በተለያዩ ዓለም አቀፍ የጤና ተቋማት አፕሩቭድ የተደረገ ነው። የአእምሮ ባለሙያዎችና ተቋሞች ግን የራሳቸው የሆነ አመዳደብ አላቸው። ይህም ዲኤስኤም ይባላል። ዲኤስኤም ማለት ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ኦፍ ሜንታል ዲስኦርደርስ ነው። ስለዚህ ብዙ የአእምሮ ህመም ባለሙያዎችና ተቋሞች የሚከተሉት አመዳደብ ይሄኛውን ነው። በዚህ በዲኤስኤም አመዳደብ አማካኝነት ወደ 10 እስከ 11 የሚደርሱ የአእምሮ ህመም ጄኔራል ክላሲፊኬሽኖች አሉ። አድማጮቼ በዛሬው ዕለት ጄኔራል የሆነ አይዲያ ነው የምሰጣችሁ። ምክንያቱም የአእምሮ ህመም ራሱን የቻለ ሰፊ ኤሪያና ከ3 እስከ 4 ዓመት የሚወስድ የትምህርት አይነት ስለሆነ ማለት ነው። በዓለም አቀፍ ደረጃ ወደ ግማሽ ቢሊዮን የሚደርስ የማህበረሰብ ክፍል ወይም ደግሞ እስከ 500 ሚሊዮን የሚሆነው የማህበረሰብ ክፍል አትሊስት ሪኮግናይዝድ የሆነ የአእምሮ ህመምተኛ መሆኑ ይታወቃል። በዓለም አቀፍ የመጀመሪያው መደበት ወይም ደግሞ ዲፕሬሽን ነው። ይህ እስከ 300 ሚሊዮን የሆኑ ሰዎች ተጠቂ ናቸው። ሁለተኛው ደግሞ ባይፖላር ዲስኦርደር የሚባለው ነው። እስከ 50 ሚሊዮን የሆኑ ሰዎች ከረንትሊ ታማሚ ናቸው። ሶስተኛው ደግሞ የመርሳት በሽታ ወይም ደግሞ ዲሜንሺያ የሚባለው ነው። ይህም በተመሳሳይ እስከ 50 ሚሊዮን የሆኑ ሰዎችን ተጠቂ ናቸው። በአራተኛ ደረጃ ደግሞ ሺዞፍሬኒያ የሚባለው ነው። ይህኛው እስከ 20 ሚሊዮን ሰዎች ተጠቂ እንደሆኑ በዓለም አቀፍ ደረጃ ይታወቃል። ወደ ኢትዮጵያም ስንመጣ ኢትዮጵያ ውስጥ ካሉ የህመም አይነቶች ወደ 11% ያክሉ የአእምሮ ህመምተኞች እንደሆኑ ይታወቃል። በኢትዮጵያ ውስጥ ሺዞፍሬኒያ እና ዲፕሬሽን ከኤችአይቪም በላይ በአገሪቱ ላይ ዲዚዝ
በርደን እንደሆኑ ጥናቶች አሳይተዋል። አንድን የአእምሮ ህመም በትክክል ለማወቅ የሚከተሉት ነገሮች እጅግ ወሳኝ ናቸው። ምክንያቱም የአእምሮ ህመምተኛው ራሱ ያለውን ነገር በትክክል መናገር አዳጋች ለመግለጥ አዳጋች ስለሆነ ህመሙ ለማወቅ መሰረት የሚደረገው አብሮት ያለው ሰው በሚሰጠው መረጃ ስለሚሆን ማለት ነው። ስለዚህ ይህንን የህመምተኛውን ታሪክ የሚሰጠው ሰው በተቻለ መጠን ለህመምተኛው ተቆርቋሪነት ያለው በጣም ቅርብ የሆነ የህመምተኛውን የጠባይና የስነ ልቦና ለውጥ በቅደም ተከተል በተቻለ መጠን በትክክል የሚያውቅ እና ወጥነትና ሎጂካል የሆነ ወይም ደግሞ ኮሄረንስ ያለው ሂስትሪ መስጠት የሚችል ሰው መሆን ይኖርበታል። አንድን የአእምሮ ህመምተኛ ሰው ችግሩን ለመረዳት 3 ነገሮችን ማየት ያስፈልጋል። የመጀመሪያው አፌክት ወይም ደግሞ ሙድ የሚባለው ነው። ይህም ማለት የህመምተኛውን ኢሞሽንስ ወይም ደግሞ ስሜቶች ለመረዳት ይሞከራል። የተለያዩ አብኖርማል የሆኑ ኢሞሽኖች ሊያሳይ ይችላል የአእምሮ ህመምተኛው። የመጀመሪያው ላባይል ሙድ ወይም ደግሞ ኢሞሽናል ላያቢሊቲ ይባላል። ማንያም ተብሎ ይገለጣል። ለምሳሌ የአእምሮ ህመምተኛው ወደ ሐኪሙ እየሳቀ ይመጣና ረዘም ያለ ሳቅ ካሰማ በኋላ በድንገት አቋርጦ ደግሞ ማልቀስ፣ ይሄኛው ላባይል ሙድ ወይም ደግሞ ያልተረጋጋ ስሜት ይባላል። ሁለተኛው አፌክቲቭ ፍላተኒንግ ነው። ይህ ማለት ምንም አይነት ለነገሮች ስሜት አለማሳየት። ይህ አይነት ስሜት ብዙ ጊዜ የሚታየው ሺዞፍሬኒያ በሚባለው የአእምሮ ህመም የተጠቁ ሰዎች ላይ ነው። ሌላኛው የኢሞሽን ዲስኦርደር አይነት አንሄዶኒያ ይባላል። ይህ ማለት ከዚህ በፊት የአእምሮ ህመምተኛው በሚያስደስቱት ወይም ደግሞ ጀነራሊ ማህበረሰቡን በሚያስደስቱ ነገሮች ላይ ምንም አይነት ደስታ ማጣት። ሁለተኛው አንድን የአእምሮ ህመምተኛ ለመረዳት የሚታየው ፐርሴፕሽን የሚባለው ነው። ይህም ማለት ነገሮችን እንዴት እንደሚረዳ ለማወቅ የሚሞከርበት ነው። ፐርሴፕሽን አብኖርማሎች መካከል ለምሳሌ ኢሉዥን ሊኖረው ይችላል በሽተኛው። ይህም ማለት ሪል ለሆኑ አካባቢያዊ ነገሮች ወይም ደግሞ ስቲሙለስ ፎልስ የሆነ ፐርሴፕሽን ሲኖረው ማለት ነው። ለምሳሌ ገመድ ሲያይ እንደ እባብ ሊረዳ ይችላል። ሁለተኛው ሃሉሲኔሽን ይባላል። ይህኛው ደግሞ ምንም አይነት አካባቢያዊ ነገር የሌለን ነገር እንዳለ አድርጎ መረዳት ማለት ነው። ለምሳሌ የአእምሮ ህመምተኛው እባብ ሊታየው ይችላል። ሌላው ሰው ኖርማሉ ሰው የማይታየው እባብ ታይቶት፣ ስለዚህ እባብ እንደታየው አክት ሊያደርግ ይችላል ማለት ነው። አንድ የሃሉሲኔሽን አይነቶችን ለመግለጥ ያክል የመጀመሪያው ሪፍሌክስ ሃሉሲኔሽንስ የሚባለው ነው። ለምሳሌ አንድ ሃሉሲኔሽን ያለው ሰው ኦዲተሪ የሆነ ድምጾች ሊሰማ ይችላል። የሚሰማቸው ድምጾች የሆነን ነገር እንዲታዩት ያደርጋል ማለት ነው። በድምጾች ምክንያት በሚሰሙት ድምጾች ምክንያት የሆነ ነገር ሲታየው ሪፍሌክስ ሃሉሲኔሽን ይባላል። እንደዚህ አይነቶቹ ብዙ ጊዜ ከፍ ያሉ የእጽ አይነቶች ተጠቃሚ ሰዎች ላይ የሚታይ ነው። ሶስተኛው አንድን የአእምሮ ህመም የምንረዳበት መንገድ ታውት ይባላል ወይም ደግሞ አስተሳሰብ። አስተሳሰቡን ከምንረዳባቸው መንገዶች መካከል ለምሳሌ የአስተሳሰቡ ፍጥነት። አንዳንድ ሰው ፍላይት ኦፍ አይዲያስ ሊኖረው ይችላል። ይህም ማለት ከአንድ ሀሳብ ወደ ሌላ ሀሳብ መዝለል፣ አንድ ነገር እያወራ እሱን አቋርጦ ሌላ የማይገናኝ ነገር እንደ ማውራት ማለት ነው። ለምሳሌ በሽተኛው የምኖረው አዲስ አበባ ነው ካለ በኋላ ድመቴ ነጭ ናት ሊል ይችላል። ከዛ ቀጥሎ ሙዝ መብላት በጣም ወዳለው ይላል አስከትሎ ማለት ነው። እና ሌሎች ነገሮችን የማይገናኙ ነገሮችን ሲገልጥ ፍላይት ኦፍ አይዲያስ አለው ይባላል። ስለዚህ አንድ የአእምሮ ህመም ያለበት ሰው ሀሳቦችን ኮሄረንት በሆነ መንገድ መግለጥ ያቅተዋል ማለት ነው። አንድ የአእምሮ ህመምተኛ ሊኖረው የሚችለው ሌላኛው የአስተሳሰብ መዛባት ዴሉዥንስ ሊሆን ይችላል። እነዚህ ዴሉዥን ማለት በሐሰት ነገር ላይ የተመሰረተ
እምነት ሊሆን ይችላል። እነዚህ በሽተኛው የሚያምናቸው ነገሮች ግን ከልቡ እና አንሼኬብል ናቸው። ምንም አይነት ኤቪደንስ ቢቀርብለት እምነቱን ሊቀይር አይችልም። ምሳሌ ቲቪ የሚመጣው በሆነ በብላክ ማጂክ ነው ብሎ ማሰብ አሁን አንዱ የዴሉዥን አይነት ነው። የተለያዩ አይነት የዴሉዥን አሉ። የመጀመሪያው ዴሉዥን ኦፍ ፐርሴኪዩሽን የሚባለው ነው። ይህም ማለት የሆነ ሰው ሊያጠቃው እንደሚፈልግ ማመን። ይህ ዝም ብሎ እንደ ቀልድ ሳይሆን የአእምሮ ህመምተኛው በትክክል ነው ይህን የሚያምነው። ሌላኛው ዴሉዥን ኦፍ ሪፈረንስ ይባላል። ይህም ማለት ሌሎቹ ሰዎች ስለሱ እያወሩ እንደሆነ ማሰብ። ሌላኛው ግራንዲዮሲቲ ይባላል። እንደዚህ አይነት የአእምሮ ህመም ተጠቂዎች ደግሞ ለየት ያለ አቅም ፓወር ከፈጣሪ ሊሆን ይችላል እንደተሰጣቸው ያምናሉ። ምሳሌ ስለ ሀገራቸው ጦርነት በተመለከተ ወይ በጎረቤት ሀገር ጋር በሚደረግ ጦርነት ሊኖር ይችላል። ያን መሰረት በማድረግ እሱን ኢትዮጵያ እንድታሸንፍ ማድረግ እችላለሁ ብሎ ማመንና እሱን እንዲሆንም የሆነ አይነት ቢሄቪየር ማሳየት። ለምሳሌ የሆነ ቦታ ላይ ቆመው የሆነ ነገር ሲመለከቱ ቀኑ ሙሉ ሊውሉ ይችላሉ። ይህን የሚያደርጉት የተለየ አቅም አለን ብለው ስለሚያምኑ ነው። ሌላኛው ዴሉዥን ኦፍ ላቭ የሚባለው ነው፣ ወይም ደግሞ ኢሮቶ ማኒያም ይባላል። እንደዚህ አይነት ሰዎች የሚያውቋትን ሴት እጅግ እንደምትወዳቸው ማሰብ። ለምሳሌ በአጋጣሚ የሆነ ባለትዳር ቢፈታ ሴቷ እኔን ስለምታፈቅር ነው የፈታችው ብለው ያምናሉ። ሌላኛው ኒሂሊስቲክ ዴሉዥን ይባላል። እንደዚህ አይነት ይህ አይነቱ ዴሉዥን ደግሞ በሽተኛው ሰውነቱን ዲና ያደርጋል፣ አካሉን መኖሩን አያምንም ማለት ነው። የራሱን ማይንድ እና ሰውነቱን ዲና ያደርጋል። ይህኛው ብዙ ጊዜ ከፍተኛ የሆነ ዲፕሬሽን ወይም ደግሞ መደበት ጋር ተያይዞ የሚታይ ነው። ከታውት ጋር በተያያዘ እነዚህ የአእምሮ ህሙማን ለምሳሌ የሆነ ሰው ጭንቅላቴ ውስጥ ሀሳብ ወይም ደግሞ የሆነ ነገር አስቀምጧል ብለው ሊያስቡ ይችላሉ። ወይም ደግሞ የራሳቸውን እውቀት ምጡቅ የሆነ እውቀት የሆነ ሰው ሰርቆኛል ብለው ያስባሉ። ወይም ደግሞ አእምሮዬ እኔን ትቶ ሄዷል፣ ሌሎቹ ግን አእምሮዬን ማወቅ ይችላሉ ወይም ደግሞ ማየት ይችላሉ ብለው ሊያስቡ ይችላሉ። እና እነዚህ የአእምሮ ህሙማን አስተሳሰባቸው ስለ አላቸው የህመም አይነት ሲጠየቁ ደረጃ አለው። የመጀመሪያ ደረጃው ሙሉ በሙሉ ህመማቸውን ይክዳሉ፣ ዲና እያደረጋሉ፣ እኔ ምንም አልሆንኩም ብለው ነው የሚያስቡት። በሁለተኛ ደረጃ ደግሞ ህመሙ እንዳላቸው ያውቃሉ፣ ግን ደግሞ አት ዘ ሴም ታይም ዲና እያደረጋሉ፣ አለንም የለንም አይነት ነገር ማለት ነው። ሶስተኛ ደረጃው ህመሙን ያውቃሉ፣ ግን ደግሞ ያን ህመም በሌላው ኤክስተርናል የሆነ ፎርስ ላይ ማመካኘት ያሳያሉ። ደረጃ 4 ሲደርሱ ኢንቴሌክቹዋል ኢንሳይት ይባላል። እነዚህ እንደታመሙ በትክክል ያውቃሉ፣ ግን ህመማቸውን አክሴፕት አድርገው ይኖራሉ እንጂ ለመቀየር ቢሄቪየራቸውን ለመቀየር ፈቃደኞች አይደሉም። ደረጃ 5 ሲደርሱ ኢሞሽናል ኢንሳይት የሚባለው እነዚህኛቸው ሱፐር ጂኒየስ የሚባሉ አይነቶች ናቸው። ህመማቸውን ያውቃሉ እና ከዛ ህመማቸውም ለመውጣት ያነባሉ፣ ሪሰርች ይሰራሉ እና ላይፍ ስታይላቸውንም ሊቀይሩ ይችላሉ ማለት ነው። እስካሁን መረጃ የሰጠነው የአንድን የአእምሮ ህመምተኛ ለመረዳት አሰስ የምናደርግባቸውን መንገዶች ናቸው። አሁን በዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ኦፍ ሜንታል ዲስኦርደርስ መሰረት አይደንቲፋይድ የሆኑ የአእምሮ ህመም አይነቶችን ኮመን የሆኑትን አልፈን ጠቀስ እናደርጋለን። የመጀመሪያው ሺዞፍሬኒያ ነው። ይህ ሺዞፍሬኒያ የሚባለው በኒውሮ ትራንስሚተር ወይም ደግሞ በነርቭ ኢምፐልስ ጄኔሬተርስ ችግር ምክንያት እንደሚመጣ ነው። ሞስት አክሴፕትድ ሃይፖቴሲስ ይሄኛው ነው። ይህ የሺዞፍሬኒያ ተጠቂዎች ሁለት አይነት ሲምፕተም ሊኖራቸው ይችላል። ፖዚቲቭ እና ኔጌቲቭ ሲምፕተምስ የሚባሉት ናቸው። ፖዚቲቭ ሲምፕተምስ የሚባሉት ወይም ደግሞ ሳይኮቲክ የሚባላሉ ከዚህ በፊት ያልኳችሁ ዴሉዥንስ እና ሃሉሲኔሽንስ ናቸው። ኔጌቲቭ ሲምፕተምስ የሚባሉት ደግሞ አንዳንዶቹ ምንም አይነት ተነሳሽነት ማጣት፣ ደስታ
የሚባል ነገር ያጣሉ እና ምንም አይነት ስሜት አለማሳየት። ከአእምሮ ህመምተኞች መካከል 10% የሚሆነው የሺዞፍሬኒያ ተጠቂዎች ራሳቸውን እንደሚያጠፉ መረጃዎች ያሳያሉ። እነዚህ የሺዞፍሬኒያ ተጠቂዎች ከቢሄቪየራል ቴራፒ ጀምሮ ረዘም ያለ የመድኃኒት ሕክምና ያስፈልጋቸዋል። ብዙ ጊዜ ከ2 እስከ 5 ዓመት ክትትል ይደረግና በዛ መካከል ባላቸው ለውጥ መሰረት ባሳዩት ለውጥ መሰረት መድኃኒቱን እንዲያቋርጡ ሊፈቀድላቸው ይችላል። ወይም ደግሞ ሙሉ በሙሉ መቆጣጠር ካልቻለ እስከ ላይፍ ታይም ድረስ መድኃኒቱን መውሰድ ሊያስፈልጋቸው ይችላል። ሁለተኛው አይነት ሪኮግናይዝድ የሆነው የአእምሮ ህመም ዲፕሬሽን ወይም ደግሞ መደበት ነው። ይህኛው ከወንዶች ይልቅ ሴቶችን ላይ በእጥፍ እንደሚያጠቃ ይታወቃል እና ሚድል ኤጅ የሚባሉት ላይ ነው ብዙ ጊዜ የሚታወቀው። ስለዚህ ምልክቶቹ የዲፕሬሽን ብዙ ሰው ያውቃቸዋል። የሆነ መከፋት ያሳያሉ፣ ኢንተረስት ያጣሉ እና ደግሞ ሎስ ኦፍ ፕሌዠር ደስታን ያጣሉ። አንዳንዶቹ የኃጢአተኝነት ስሜት ይሰማቸዋል። ኃይል ማጣት፣ ተነሳሽነት ማጣት፣ ፎከስድ ወይም ደግሞ ትኩረት ማጣት፣ ምግብ ፍላጎት ማጣት። እዚህ ጋር አንዳንዶቹ ግን እንደውም የበለጠ የምግብ ፍላጎት ሊኖራቸው ይችላል። በዚህ መሰረት አንዳንዶቹ ኦቤሲቲ ድረስ እስከሚደርሱ ሊሆን ይችላል። በመደበት የተጠቁ ሰዎች ስለ ራሳቸው ያላቸው አመለካከት ብዙ ጊዜ ኔጌቲቭ ነው። ስለ ማህበረሰቡ፣ ስለ አካባቢም ያላቸው አመለካከት ጥሩ አይደለም እና ደግሞ ሄልፕለስነስ የሆነ ረዳት የማጣት ስሜት ይኖራቸዋል። ሆፕለስነስ ተስፋ ማጣትም ይኖራቸዋል። ስለዚህ ህክምናው ዲፕሬሽን ህክምናዎች በጥቅሉ 3 ናቸው። የመጀመሪያው አንቲዲፕሬሳንትስ ናቸው። ሁለተኛው ኤሌክትሮ ኮንቨልሲቭ ቴራፒ ወይም ደግሞ ኤሌክትሪክ ሾክ ነው። ሶስተኛው ደግሞ ቢሄቪየራል ቴራፒ። ሶስተኛው ባይፖላር ዲስኦርደር ነው። ባይፖላር ማለት የሆነ ጊዜ በጣም ደስተኛ መሆን እና በመሃሉ ደግሞ አቋርጠው መደበት፣ ሁለቱንም አይነት ሃይ ኤንድ ሎው ፊሊንግ ሲኖራቸው ማለት ነው። እና የባይፖላር ዲስኦርደር አንቲሳይኮቲክስ ናቸው። እንደ ሁኔታው አክቲቭ ትሪትመንት እና ክሮኒክ ትሪትመንት ሊሆን ይችላል። አራተኛው የአእምሮ ህመም አይነት አንዛይቲ ዲስኦርደር፣ ድንጉጥ የመሆን የአእምሮ ህመም ማለት ነው። አንዛይቲ ዲስኦርደር በትክክል ቢጠና ዘ ሞስት ኮመን ሳይኪያትሪክ ዲስኦርደር ነው። ኖርማሊ ሌላው ሰው በኖርማል የሚያየውን እነዚህ የአእምሮ ህመም ተጠቂዎች እጅግ ሊጠሉት ይችላሉ። ለምሳሌ እነዚህ አንዛይቲ ዲስኦርደርስ ተጠቂዎች ብዙዎቹ አጎራፎቢያ የሚባል አላቸው። ይህ ማለት የሆነን ቦታ መጥላት ማለት ነው። ለምሳሌ ክፍት የሆነ ሰፊ ሜዳን ሊጠሉ ይችላሉ። አንዳንዶቹ ደግሞ በጣም የተጨናነቀ ክራውድድ የሆነ ስፔስን በጣም ሊጠሉ ይችላሉ፣ ፓኒክ እስከሚያደርጉ ድረስ። ሌሎቹ ብቻቸው መሄድ ሊጠሉ ይችላሉ። አንዳንዶቹ ፐብሊክ ትራንስፖርት፣ ባስ ፎቢክ ሊሆኑ ይችላሉ። ሌላኛው ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባለው ነው። የዚህ አይነት የአእምሮ ህመም ተጠቂዎች የሆነች ነገር ላይ ኦብሰስድ መሆን፣ ለምሳሌ የሆነ ቤት ውስጥ የሆነ እቃ አቀማመጡ ለየት ካለ አይመቻቸውም። ያቺ እቃ በተመሳሳይ መንገድ እንድትቀመጥ ይፈልጋሉ። ኒት ናቸው፣ ንጹህ ናቸው። ምክንያቱም የሆነ ነገር ሲነኩ ኢንፌክሽን እንደሚይዛቸው ወይም ደግሞ እንደሚታመሙ ያስባሉ። የሚመርጧቸው ምግቦችም በጣም ስፔሲፊክ ናቸው። ለምሳሌ በር ሲዘጉ በእጃቸው አይነቱ ኢንፌክሽን ይሆናል ብለው በሶፍት ወይ ደግሞ በጨርቅ ምናምን ነገር ይዘው ነው የሚዘጉት። እና የኦብሰሲቭ ኮምፐልሲቭ ዲስኦርደር ተጠቂዎች ብዙ ጊዜ ኖርማል የሆነ እንደ ማንኛውም ሰው ኖርማል የሆነ ስራ ይሰራሉ። እንደውም ሃይ አቺቨርስ ከሆኑ ሰዎች ብዙዎቹ የዚህ ኦሲዲ ተጠቂዎች ናቸው። ኛው የአእምሮ ህመም አይነት ሶማቶፎርም ኤንድ ዲሶሺዬቲቭ ዲስኦርደርስ ይባላል። ብዙ ጊዜ በተለምዶ ሶማታይዜሽን የሚባለው ነው። ምንም አይነት የህክምና ችግር በሰውነታቸው ውስጥ ሳይኖር የሆነ ህመም እንዳለ የሚያስቡ ናቸው እና ፊሊንግም ይኖራቸዋል። በሰውነቴ ውስጥ የሆነ የሚንቀሳቀስ ነገር አለ፣ በቆዳዬ ስር የሚሄድ ትላትል ነገር አለ ወይም እባብ እየሄደብኝ ነው ብለው ያስባሉ። በትክክልም ስሜት አለ።
በዚህ በሶማታይዜሽን ሰብ ክላሲፊኬሽን ውስጥ ሕክምናው በጣም ፌመስ የሆነ ማሊንገሪንግ የሚባል ተርም አለ። ግን እንደ የአእምሮ ህመም አይገለጥም። እነዚህ አይነት ሰዎች በጣም ለራሳቸው ያላቸው ጥንቃቄ ከፍተኛ ከመሆኑ የተነሳ ህመም እንዳላቸው አክት ያደርጋሉ። ይህ ማሊንገሪንግ የሚባለው ሂስቴሪያም በመባል ይታወቃል። ሌላኛው የአእምሮ ህመም አይነት ሰብስታንስ እና ሪሌትድ ዲስኦርደርስ ነው የሚባለው። እንደዚህ አይነት ሰዎች ለተለያዩ ሱስ አምጪ ነገሮች ዲፔንደንስ ወይም ደግሞ ፊዚካል ዲፔንደንስ የደረሱ ናቸው። ስለዚህ ዲፔንደንስ ላይ ስለደረሱ ዊዝድሮዋል የሆኑ ምልክቶች ይኖራቸዋል ማለት ነው። እነዛን የለመዷቸውን እጾች ማግኘት ሳይችሉ የሚኖሩ ዊዝድሮዋል ኢፌክት ከፍተኛ የሆነ የአእምሮ ችግር ሲያስከትልባቸው ማለት ነው። እና ከዛ ከእጹ ውጭ ሌላ አይነት ኦልተርኔቲቭ ሊያስደስታቸው የሚችል ኦልተርኔቲቭ አይታያቸውም። በጤናቸው ላይ ግልጽ የሆነ ችግር እንዳመጣ እየታየ ያንን ሱስ ለማቆም አይሞክሩም፣ ፍላጎትም የላቸውም። ስለዚህ እንደ ሰብስታንስ ዲስኦርደሩ አይነት ህክምናውም ይለያያል ማለት ነው። ሌላኛው የአእምሮ አይነት ፐርሰናሊቲ ዲስኦርደር የሚባለው ነው። ከነዚህም መካከል ፓራኖይድ ፐርሰናሊቲ ዲስኦርደር የሚባል አለ። እነዚህ አይነት ፓራኖይድ ፐርሰናሊቲ ዲስኦርደርስ ተጠቂዎች ብዙ ጊዜ ሰስፒሺየስ ናቸው። ሌሎቹን ምንም አይነት መልካም ነገር ይዘው ወደ እነሱ ቢቀርቡ በጣም ተጠራጣሪዎች ናቸው። ሌላኛው አይነቱ ሺዞይድ ፐርሰናሊቲ ዲስኦርደር የሚባለው ነው። እንደዚህ አይነት የፐርሰናሊቲ ዲስኦርደር ተጠቂዎች ብዙ ጊዜ ብቸኝነትን ይመርጣሉ። ቀዝቃዛ ናቸው ለነገሮች እና ከማንኛውም አክቲቪቲ ዲታችድ ናቸው፣ የራቁ ናቸው። ሌላኛው ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ይባላል። ብዙ ጊዜ ድራማቲክ እና ኤግዛጅሬትድ የሆነ ኢሞሽንስ አላቸው እና ለሆነ ነገር አቴንሽን ሴንተር ኦፍ አቴንሽን መሆን የሚፈልጉ ናቸው። ሌላኛው ናርሲሲስቲክ ፐርሰናሊቲ ዲስኦርደር የሚባለው ነው። ይሄ ደግሞ ኤክሰሲቭ ሰልፍ ኢምፖርታንስ ይሰማቸዋል እና ከሌሎቹ አድናቆትን እጅግ ይፈልጋሉ። የተለየነን የተለየ ችሎታ አለን ብለው ስለሚያስቡ የሚቀበሉት አድናቆትንና ድጋፍን ብቻ ይሆናል። ሌላኛው የፐርሰናሊቲ ዲስኦርደር አይነት አንቲሶሻል ወይም ደግሞ ዲሶሻል ፐርሰናሊቲ ዲስኦርደር የሚባለው ነው። እነዚህ አንቲሶሻል የሚባሉት ብዙ ጊዜ አንሎፉል የሆነ ቢሄቪየር ህገ ወጥ የሆነ ከህግ ያፈነገጠ ባህሪ ይኖራቸዋል። ለሌሎቹ መብት ምንም አይነት ደንታ የላቸውም፣ ይጥሷቸዋል። የራሳቸውን እንዲከበር ይፈልጋሉ፣ የሌሎችን መብት ግን በተደጋጋሚ ይጥሳሉ። እና ደግሞ የአንቲሶሻል የሚባሉት ምንም አይነት የመጸጸት ስሜትም የላቸውም። ብዙዎቹ ለሱስ የተጋለጡ ናቸው። ኢቲንግ ዲስኦርደር ወይም ደግሞ የአመጋገብ ዲስኦርደርም አንደኛው አይነት የአእምሮ ህመም ተብሎ የሚገለጥ ነው። አንዳንዶቹ ምንም ምግብ የሚባል ነገር ሊጠሉ ይችላሉ፣ ምንም ምግብ አይወስዱም። በዚህ ምክንያት በጣም ቀጫጮችና ቀላል በሽታዎችም የተጋለጡ ናቸው። ሌላኛው አይነት ኢቲንግ ዲስኦርደር ደግሞ ኤክሰሲቭ ኢቲንግ ዲስኦርደር ነው። እነዚህኞቹ አይነቶቹ ደግሞ ለከፍተኛ ውፍረትና ከውፍረት ጋር ተያይዞ ለሚመጡ በሽታዎች ተጋላጭ ናቸው። አድማጮቼ የዛሬው ፕሮግራም በዚህ ይጠናቀቃል። ዋናው የዚህ ፕሮግራም ዓላማ የአእምሮ ህመም በቁጣ ወይም ደግሞ በእርግማን የሚመጣ ሳይሆን እንደ ማንኛውም ሰው መታከም ከቻለ መዳንም መሻሻልም የሚችል መሆኑንና የአእምሮ ህመምተኞችን ለሚሰማቸው ነገሮች እነሱን ተጠያቂ ማድረግ ትክክል እንዳልሆነ፣ ማግለል ትክክል እንዳልሆነ፣ ይልቅስ እነዛ የሚያሳያቸው ቢሄቪየሮች በህመም ምክንያት መሆኑን ማወቅ እንደሚያስፈልግና በተቻለ መጠን መርዳት እንደሚያስፈልግ መልእክት ለማስተላለፍ ነው። ፕሮግራማችን በዚህ ይቋጫል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ኢትዮጵያችንን እግዜር ይጠብቅልን። ሰላም።